እስቲ በእንግሊዘኛ ሃናን ድንገት አገኘኋት በሉኝ እስኪ። ሃናን ድንገት አገኘኋት። good I ran into Hannah ካላችሁ በቂ ነው። ኦኬ I ran into Hannah ሃናን በድንገት አገኘኋት። I ran into Connie. I ran into Josh. እሺ በዚህ መሰረት ጓደኛዬን በድንገት አገኘሁት በሉኝ እስቲ። ጓደኛዬን በድንገት አገኘሁት። I ran into my friend ካላችሁ በቃ ትክክል ናችሁ። I ran into my friend. I ran into a friend. እሺ አለቃዬን ድንገት አገኘሁት ስትሉስ? አለቃዬን በድንገት ተገናኘን። I ran into my boss. Okay? I ran into my boss. ልክ እዚህ ላይ እንደምታዩት ማለት ነው። ቦስ ማለት አለቃ ነው እንደምታውቁት። I ran into him yesterday. እሺ እኔስ ድንገት መንገድ ላይ ብንገናኝ ምንድን ነው የምትሉት? ለሌላ ሰው ስትናገሩ አስተማሪዬን በድንገት አገኘሁት ስትሉ I ran into my teacher. I ran into my teacher. I ran into your calculus teacher. ስለዚህ ከዚህ ምን ተማራችሁ? የሆነ ሰው በድንገት አገኘሁት እንትናን እኮ በድንገት ዛሬ አገኘሁት ስትሉ የምትጠቀሟት I ran into ብቻ ትሆናለች። ኦኬ እዚህ ውስጥ ሚት ምናምን አላያችሁም አይደለ? ስለማያስፈልግ ነው። በቃ I ran into ማለት በድንገት አገኘሁት ማለት ነው። ሶ ታዲያ በዚች መሰረት የድሮ ፍቅረኛዬን ወይም በእንግሊዘኛ ደግሞ ኤክስ ይባላል አይደለ? ሶ የድሮ ፍቅረኛዬን በድንገት አገኘኋት እንዴት እንደምትሉ ኮመንት ላይ አሁን እንድትሞክሩ ፈልጋለሁ። ኤንድ ደግሞ እንደዚህ ያሉ ተጨማሪ ፍሬዞችን የምሰጥበት ላይቭ ሴሽን በቅርቡ ይኖረናል። መቼና የት እንደሆነ ከዚህ በኋላ በሚለቀቁት ቪዲዮዎች ላይ እነግራችኋለሁ።